ይመልሳል። ስልጣን ለአቅመ ቢስነት መድኃኒት ነው። አውቶሪቲ ትንሽ እርምጃ እንኳን ስትወስድ የነርቭ ስርዓትህ መልእክት ይቀበላል። አልታሰርኩም፣ ነፃ ነኝ። ያ መልእክት ያንተን ሁኔታ ይለውጠዋል። ጉልበት ይመለሳል፣ ትኩረት ይሳባል፣ አስተሳሰብ ይሻሻላል። እርምጃ ከግልጽነት ይቀድማል የሚባለው ለዚህ ነው፣ ሁልጊዜም ማለት ነው። ሌላው የመፍትሄ ተኮር አስተሳሰብ መሰረታዊ አካል ላልተሟላ ነገር ያለው ትዕግስት ነው። ችግር ተኮር አእምሮዎች እርግጠኝነት ይፈልጋሉ፣ ዋስትና ይፈልጋሉ። ከመንቀሳቀሳቸው በፊት ማረጋገጫ ይፈልጋሉ። ማረጋገጫውን በእጃቸው መያዝ ይፈልጋሉ። መፍትሄ ተኮር አእምሮዎች ግን እርግጠኛ አለመሆንን የሂደቱ አካል አድርገው ይቀበሉታል፣ አክሴፕት ያደርጉታል። እርምጃ በራስ መተማመን እንደማይፈልግ ይረዳሉ። እርምጃ በራስ መተማመንን ይፈጥራል። በእርግጥ ዝግጁ እስክትሆን መጠበቅ ሰዎች ባሉበት እንዲቀሩ የሚያደርግ ትልቁ መንገድ በሽታ ነው። ዝግጁነት ስሜት አይደለም፣ ውሳኔ ነው። የሰለጠነ አእምሮ ዝግጁ ነኝ ወይ ብሎ አይጠይቅም። ይህ አቅጣጫ ባለሁበት ከመቆም ይሻላል ይላል። መልሱ አዎ ከሆነ ይንቀሳቀሳል። ይህ ግዴለሽነት አይደለም። ጉልበት ከማሰላሰል በላይ በፍጥነት ይማራል። ሌላው የመፍትሄ አስተሳሰብ ዘርፍ ወሰን ነው፣ ባውንደሪ ነው። እያንዳንዱ ችግር ያልተገደበ ትኩረት አይገባውም። ኤክሰስ የሆነ ችግር ተኮር አስተሳሰብ ይጣበቃል።